ጤና ይስጥልን የተወደዳችሁ የዴይ ቱ ዴይ ኢትዮጵያ ቤተሰቦች፣ እነሆ አጫጭር መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በቅድሚያ አበይት ነጥቦቹ። ሐሰተኛ የባቡር ትራንስፖርት ቲኬት በማዘጋጀት ሲሸጥ የነበረ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ሰራተኛ በቁጥጥር ስር ውሎ ምርመራ እየተጣራበት መሆኑ ተገለጸ። የጸረ አረምና ጸረ ተባይ መድኃኒት በመስረቅ የተጠረጠሩ 3 ግለሰቦችን ፖሊስ እጅ ከፍንጅ ይዞ ምርመራ እያጣራ ይገኛል። በመኖሪያ ቤታቸው ውስጥ ልዩ ልዩ ሐሰተኛ ሰነዶችን ሲያዘጋጁ የነበሩ 4 ተጠርጣሪዎች ህብረተሰቡ በሰጠው ጥቆማ ተይዘው ምርመራ እየተጣራባቸው ይገኛል። ሐሰተኛ የባቡር ትራንስፖርት ቲኬት በማዘጋጀት ሲሸጥ የነበረ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ሰራተኛ በቁጥጥር ስር ውሎ ምርመራ እየተጣራበት መሆኑ ተገለጸ። ዋና ሳጅን ጤናው ፈጠነ ዝርዝር አለ። ተጠርጣሪው የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ትኬት ቆራጭ ሲሆን የወንጀል ድርጊቱን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 2 ልዩ ቦታው 7ኛ ተብሎ በሚጠራው አካባቢ ከሚገኘው የድርጅቱ የትኬት መሸጫ ቢሮ ነው። ተጠርጣሪው ከድርጅቱ ህጋዊ ትኬት ጋር የሚመሳሰል ሐሰተኛ ትኬቶችን በማዘጋጀት ለደንበኞች ሲሸጥ በትኬት ተቆጣጣሪዎች ጥቆማ ሰጪነት እጅ ከፍንጅ መያዙን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀል መርማሪ ረዳት ኢንስፔክተር ደጉ ወልታሞ ገልጸዋል። ተጠርጣሪው በስራ በሚሰራበት ወቅት ብዛት 496 የሆኑ ሐሰተኛ የባቡር ትኬት በማዘጋጀት ለህብረተሰቡ እየሸጠ ባለበት ወቅት ባቡሩ ሰራተኞችና ፖሊስ አባሎች ጋር በጋራ ባደረጉት ክትትል በወቅቱ ተጠርጣሪ ሲሸጥ የነበረው 8370 ብር ጥሬ ገንዘብና 496 የሆኑ ሐሰተኛ ትኬቶች ጋር እጅ ከፍንጅ ተይዞ ምርመራ እያጣራን እንገኛለን። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት መሰል ህጋዊነት የጎደለውን አሰራር ለመዋጋት ከፍተኛ ክትትልና ቁጥጥር የማድረግ ስራ ትኩረት ሰጥቶ እየሰራ መሆኑን በድርጅቱ የትኬት ተቆጣጣሪ ቲም ሊደር የሆኑት ወይዘሮ መሰረት ንጉሴ ከአዲስ ፖሊስ ጋር በነበራቸው ቆይታ ገልጸዋል። በየስቴሽኑ ያሉ የትኬት ተቆጣጣሪዎች ይህን ነገር በስርዓትና በደንብ አይተው ትኬቶችን ለይተው በማወቅ እንዲህ አይነት ድርጊቶች እንዳይፈጽሙ እየተከላከለ ነው ያለው። ህብረተሰቡም ደግሞ ያው ትኬቱ ትክክለኛ ትኬት ነው ትክክለኛ ትኬት አይደለም ብለው ቢያስተውሉና ቢያዩት ጥሩ ነው፣ ለኛም ይረዱናል። ተመሳሳይ የወንጀል ድርጊቶችን በመፈጸም በአቋራጭ ሀብት ለማፍራት የሚጥሩ ግለሰቦችን በማጋለጥ ረገድ ሁሉም ዜጋ የኃላፊነት ድርሻውን እንዲወጣ መርማሪው መልእክት አስተላልፈዋል። የጸረ አረምና ጸረ ተባይ መድኃኒት በመስረቅ የተጠረጠሩ 3 ግለሰቦችን ፖሊስ እጅ ከፍንጅ ይዞ ምርመራ እያጣራ ይገኛል። ምክትል ሳጅን መልካሙ ዜና ዝርዝር አለ። ተጠርጣሪዎቹ የጸረ አረምና ጸረ ተባይ የመድኃኒት ስርቆቱን በመፈጸም የተጠረጠሩት በየካ ክፍለ ከተማ ወረዳ 9 ላምበረት ሾላ ወተት ግቢ ተብሎ ከሚጠራው ስፍራ ነው። ንብረትነቱ የሚድሮክ ኢንቨስትመንት ግሩፕ፣ ኃላፊነቱ የተወሰነ የግል ማህበር አግሮ ሴፍት የጸረ ተባይና ጸረ አረም መድኃኒቱ ከሞጆ አዲስ አበባ ተጭኖ ከመጣ በኋላ 3 ሚሊዮን ብር የሚያወጣው ጉድለት እንደታየበትና ለፖሊስ ማመልከታቸውን የድርጅቱ የህግ ክፍል አቶ ተሻለ ሞርኮማ ተናግረዋል። ከውጪ ገብቶ በትራንዚተር አማካኝነት ከሞጆ ደረቅ ወደብ ወደ ዋና መስሪያ ቤታችን እዚህ የካ ጉርድ ሾላ አካባቢ ወይም ላሜ ወተት ግቢ ባለን ቢሮ በወኪል መኪና ተጭኖ ገብቶ ነበረ። ያ የገባውን መድኃኒት በአስቸኳይ ለእርሻዎች እንዲከፋፈል ስለሚፈለግ ስርጭት ሲጀመር ካስመጣነው 2 አይነት ኬሚካሎች ውስጥ ፓሳጅና ደብል ጎልድ የሚባሉት በአጠቃላይ 161 ካርቶን ጉድለት ተገኘባቸው። ያንኑ ጉድለት ለማወቅ ሲባል ለፖሊስ አመለከትን። ፖሊስ የግል ተበዳይ በሰጡት ጥቆማ መነሻነት ብርቱ ፍለጋና ክትትል በማድረግ 3ቱን ተጠርጣሪዎች መርካቶ አካባቢ ሲሸጡና ሲገዙ እጅ ከፈንጅ ይዞ ምርመራ እያጣራ እንደሚገኝ የጉዳዩ መርማሪ ዋና ሳጅን ሰይዲመር አስረድተዋል። ምርመራውን ስናጣራ ንብረትነቱ የኢትዮ አግሬሲቭ ኃላፊነቱ የተወሰነ የግል ማህበር የሆነውን ጸረ አረም ኬሚካልና ጸረ ተባይ ማጥፊያ ኬሚካል
እንዲሁም ጸረ አረም ማጥፊያ ኬሚካሉ 52 ካርቶን፣ ጸረ ተባይ ማጥፊያ ኬሚካሉ 49 ካርቶን ነው። ይሄ እንዲሁም ወደ ብር ሲቀየር ወደ 3,52,323 ብር የሚያወጣ ንብረት ነው የተሰወረው የጠፋው። እነዚህን ነገሮች በማጣራትና ምርመራውን በስፋት በጥልቀት በመሄድ ጸረ አረም ማጥፊያ ኬሚካሉን 41 ካርቶን አስመልሰናል። ሌሎችንም በክትትል ላይ እንገኛለን። አሁን ምርመራ መዝገባችንን አጠናክረን በማጣራት ላይ እንገኛለን። በመኖሪያ ቤታቸው ውስጥ ልዩ ልዩ ሐሰተኛ ሰነዶችን ሲያዘጋጁ የነበሩ 4 ተጠርጣሪዎች ህብረተሰቡ በሰጠው ጥቆማ ተይዘው ምርመራ እየተጣራባቸውም ይገኛል። ምክትል ሳጅን አባይነህ እኔም አየው ዝርዝር አለ። ተጠርጣሪዎቹ በቁጥጥር ስር የዋሉት በቂርቆስ ክፍለ ከተማ ወረዳ 11 ፈለገ ዮርዳኖስ ትምህርት ቤት አካባቢ ነው። የቂርቆስ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ረዳት ኢንስፔክተር ጌታ ደረሰ እንደገለጹት ተጠርጣሪዎቹ በመኖሪያ ቤታቸው ውስጥ ልዩ ልዩ ሐሰተኛ ሰነዶችን ያዘጋጃሉ የሚል ከህብረተሰቡ ለፖሊስ በደረሰው ጥቆማ መሰረት በህግ አግባብ በመኖሪያ ቤታቸው በተደረገ ብርበራ ሊዘጋጁ የነበሩ ሐሰተኛ የብር ኖቶች፣ ለማዘጋጀት የሚጠቀሙባቸው የኤሌክትሮኒክስ ዕቃዎች እንዲሁም 3 የሽጉጥ ጥይቶች ከ4 ተጠርጣሪዎች ጋር ተይዘው ምርመራ እየተጣራባቸው ሲሆን ተጠርጣሪዎች ከዚህ በፊትም በተመሳሳይ ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ እንደሚገኝ ገልጸዋል። አስፈላጊው የህግ ሂደቱን በመከተል የፍርድ ቤት ትዕዛዝ በማውጣት የተጠርጣሪዎችን መኖሪያ ቤት የመበርበር ስራ ይሰራል። ፖሊስም የተጠርጣሪዎችን መኖሪያ ቤታቸውን በሚበረብርበት ሰዓት የተለያዩ ሐሰተኛ መሰል ሰነዶች እንደውም ይህን ተግባር የሚያከናውኑበት ማቴሪያሎችን የሐሰተኛ የገንዘብ ኖቶችን፣ ጦር መሳሪያ፣ ጥይቶች የተገኙበት ሁኔታ ነው ያለው። ተጠርጣሪዎች በዛው ቦታና አካባቢ ከዚህ ከሐሰተኛ የገንዘብ ኖት ህትመት ጋር ተያይዞ እንዲሁም ህገወጥ የጦር መሳሪያ ጋር ተያይዞ ለፖሊስ ተመሳሳይ ጥቆማ ደርሶት የተጠርጣሪዎችን መኖሪያ ቤት የተበረበረበት ሁኔታ አለ። ሰነዶችንም እንዲሁም ገንዘቦችን ተገኝተው በተከሳሾች ላይ ፖሊስ አስፈላጊውን የሰነድና የሰው ማስረጃ በማጣራት ምርመራውን አጣርቶ ለአቃቢ ህግ መዝገቡን ያላከበት ሁኔታ አለ። አቃቢ ግን በተጠርጣሪዎች ክስ መስርቶ ጉዳዩ በፍርድ ቤት ሂደት ላይ ነው ያለው። ተጠርጣሪዎች በዛኛው የምርመራ መዝገብ በዋስትና ወጥተዋል። ዋስትናም ህገ መንግስታዊ መብት ነው። ዋስትና ከወጡ ጉዳዩን በፍርድ ቤት ሂደት ላይ እያለ ከድርጊታቸው ሳይማሩና ሳይቆጠቡ ወንጀል ሊፈጸሙ እያሉ ነው የተያዙ። ምርመራችን በተመለከተ የሰውና የሰነድ ማስረጃዎችን በማሰባሰብ ሂደት ላይ ነው ያለነው። ያው ሲጠናቀቅ ለአቃቢ ህግ ሰጥቶ ህጋዊ አስተያየትና ውሳኔ የምናሰጥበት ሂደት ነው ያለው። ተመልካቾቻችን ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ በርካታ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ይህ ዴይ ቱ ዴይ ኢትዮጵያ ነው።